ሰላም ሰላም፣ እንዴት አደራችሁ? እንደምን ከረማችሁ? እንግዲህ የሰሞኑ የካናዳ ስቶርም ስኖው ይሄን ይመስላል። በጣም የሚገርመኝ ነው ይህን በረዶ እንደዚህ ሳይ፣ እነዚህ እየታገልን እዚህ ስንኖር እንግዲህ አስቡት፣ ህዝቡን አስቡት። አቅመ ደካማ አለ፣ ጠንካራ አለ። በተለይ እና አካባቢ የራሱ ቤት ራሱን ሰው የሚያስወግደው እና ዋናው መንገድ እንኳን ይህን ያው መንግስት ነው የሚያስጠረገው። ግን አስቡት ገበሬው እንዴት በዚህ ውስጥ አምርቶ በዚህ ውስጥ ሰርቶ እንደሚኖር በጣም ይገርመኛል ሳስበው። እና ከከተማ እንግዲህ በመላው ሀገሪቷ ነው ይሄ በረዶ ያለው ነው። እዚህ ከተማ ላይ ሻል ያለ ነው እና ኢትዮጵያን ሳስባት ሀገራችን በጣም ይገርመኛል። አሁን እንደው ሰላም ፍቅር ቢኖረን መግባባቱ ቢኖረን ይሄ ሁሉ አሁን እነሱ ይሄ ሁሉ ለመቋቋም ብዙ የሚከፍሉት ዋጋ አለ። ብዙ የሚከፍሉት በብር ብትሉ በጉልበት ብትሉ በጊዜ ብትሉ የማይታመን ብዙ በዚህ ሁሉ የማይታመን ብዙ ዋጋ ይከፍላሉ። እና ይሄ ሁሉ እኛ ያው በተፈጥሮ የታደልንን እና ስራ ላይ ትኩረት ብናደርግ የት ልንደርስ እንደምንችል እንደው በጣም ሁሌ ይገርመኛል ሳስበው። እና እንደው ምን ይመስላችኋል እናንተ? እንደው ሰላም ፍቅር ኖሮን አንድነቱ ኖሮን መግባባቱ ኖረን ስራ ላይ ትኩረት አድርገን ሀገራችንን ከፍ ከፍ ብናደርጋት። አስቡት፣ መብራት አይቋረጥም እዚህ ሀገር። አሁን መብራት ከተቋረጠ ያው መኖር አንችልም። አሁን ዛሬ ፀሐይ ነው፣ ይገርማቸዋል፣ ፀሐይ ወጥቷል ለምታዩት። ግን ኔጌቲቭ ነው፣ ኔጌቲቭ 10 ምናምን ነው ዛሬ። ፀሐዩ ምንም ሙቀት የለውም። እንግዲህ በረዶ እንደምታዩት አይቀልጥም። እና ግርም ይለኛል ይህን ሳስበው። እና እንደሱ የራሳችንን እንመለከት ነው የሀገራችንን ጉዳይ ከዚህ ጋር ለማወዳደር የሞከርኩትና ሀሳባችሁን አጋሩኝ እስኪ። መልካም አዳር ይሆንላችሁ። እንግዲህ ያው እነዚህ ነው ተጠርጎልን የምንንቀሳቀሰው። ቻው፣ ሰላሙን ወዳችኋል።